ሳራ ተመስገን። እንዴት ነሽ? እኛ ትምህርት ቤት ገባሽ? ገባሁ። እውነት በጥደስ ብሎኛል ስለተቀላቀልሽን። ደስ አለ። ሰርቹ ያለፈው አልፏል። ኤክስ ማለት ያለፈ ነው። ዋናው በሰላም መገናኘታችን። እዚህ ነው። ስንት ኮርስ ነው የምትሰጪው? እዚህ አንድ ኮርስ። ሌላ ከሳት ደግሞ ሌላ ቦንቱ። እንግዲህ ስለምንተዋወቅ ለጠቅላላ እውቀት አንዳንድ ጥያቄዎች ብጠይቅሽ ችግር የለውም ማለት ስለተገናኘን ዛሬ ከስንት ጊዜ በኋላ። ለምሳሌ ኤ ክፍል ከሆነ ክፍል ጊዜ ዛሬ ያለሽ ኤ ክፍል እየገባሽ ድንከት በቢሻ አፍደሽ ቢገብተሽ አስተምረሽ አታውቂም? ምን እሰራለብኝ? ያው አመል አይለቅም ቺተር ስለሆንሽ ትወላውያለሽ ብዬ ወይ እኔ እንደውም መጠየቅሃለሁ እያልኩ እንግዲህ ትምህርት የምትሰጠው ኤሌመንተሪ ላይ ኤሌመንተሪ ትምህርት ደረጃ ኤሌመንተሪ ነው። በእንትን በዘጠነኛ ክፍሎች በሃይ ስኩል ሻፍደ ኤዳጣቀ ገብታጣቀ ወደዛ አመል አይለቅም። ያው ከፍ ያለ ነገር ጣፋጭ ነገር ይመቻል። በስኳር አይደል ቀየረ? ልክ ስኳር ነው ከጂ ያደርጉልሽ። እኔ ምን አንድ ኮርስ ብቻ ለምን ይበቃሻል? አይ ፊዚክስ፣ ባዮሎጂ፣ ኬሚስትሪ፣ ጂኦግራፊ እንዳለ ሶሻል ናቹራል ጠቅላላ አድርጎ ማስተማር ነው እንጂ በአንድ አትረኪም ብዬ ነው። ሲደራረብ ይመችሻል ብዬ ነው። አመል አይለቅም። እኔ ምን የትምህርት ቤታችን ዳይሬክተር ለካ ሴት ነች። ወይ ባለትዳር ነች። ባለትዳር ለነገሩ አንተ ችግር የለብህም አይደል? እንዴት ቅምጥ መሆን ትችላለህ። አመል አይለቅም። እንግዲህ ላለፉት አመታት ስትገቢ ካየሽው ትምህርት ቤታችን መርህ ቃል አለው። በእውቀት የታነጸ ትውልድ ለነገው የሀገር ስኬት መንገድ። አሁን አንቺን ቀጠሩሽ አይደል? መርህ ቃሉ ሊቀየር ነው። የምን በአንድ መርጋት መያዝ ነው ሁለት ጄኔሬሽኑን ኮንጫፊ ልታረጊው ነው አይደለ? መልካም የማስወንጨፍ ዘመን